ሰላም ውድ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ልሰራ ያሰብኩት ምሳም እራትም ሊሆን ይችላል፣ መክሰስም ሊሆን ይችላል፣ ማንኛውም ሰዓት ላይ ሊበላ የሚችል ነገር ነው። ዛሬ ልሰራ ያሰብኩት ፓስታ ፍርኖ ነው። ፓስታ ፍርኖ ለመስራት መጀመሪያ ሽንኩርቴን እጠብሳለሁ፣ ቲማቲም አደርጋለሁ። ቀለል ያለ ነገር ነው። በቃ ልዩነቱ ፍሩን ውስጥ መግባቱ ነው እንጂ ኖርማል ፓስታ እና እንደሚባለው ነው። ግን እንትኑ ላይ ስልሱ ላይ ስጋም ይጨምራል፣ ሶሲም ምንም። እኔ ግን ዛሬ ልሰራ ያሰብኩት በቲማቲም ነው። እናንተ ቤት ውስጥ ባላችሁ ነገር ቀለል ባለ ነገር መስራት ይመቸኛል ብላችሁ በምታስቡት መንገድ መስራት ትችላላችሁ ማለት ነው። ሽንኩርቱን አቆላልቼ ተመልሼ ልመለስ። ያው እንደዚህ ሆኗል ማለት ነው። ስጨማምር ያላሳየኋችሁ ማብራት እየሄደ እየመጣ ሲያስቸግረኝ ቶሎ ጨመርኩት። ቲማቲምና ትንሽ በርበሬ አድርጌበታለሁ። በቃና ክኖርና ጫው አድርጌበታለሁ። ጫው እዚህ ላይ ያደረኩት ፓስታው ላይ አላደርግም። እኔ እዚህ ላይ ነው ጫው በደንብ የማደርገው። ለዛ በደንብ ማለት ከስር አሰራሩ እንዴት እንደሆነ አሳያችኋለሁ፣ እንዴት እንደምሰራ። ለዛ ፓስታ ላይ ጫው አላደርግም። ፓስታ ፍርኖ ሲሰራ በቃ እዚሁ ላይ ነው ሁሉንም ነገር ጨማምሬ እዛ ላይ የማደርገው። ፓስታውን ቀቅዬ ወደ ፍርኖ እንዴት እንደማስገባው አሳያችኋለሁ ማለት ነው። ፓስታውን ቀቅዬ ልመለስ። ትንሽ ነው የምናደርግበት ማለት መጀመሪያ ላይ ትንሽ እናደርግና ከዛ ስልስ ቀብተ ነው እንቁላል፣ ወተትና ዱቄት አንድ ላይ አድርጌ አዘጋጅቻለሁ። እንዲልልኝ ማለት ነው፣ እንዲያያይዝልኝ አድርጌያለሁ ማለት ነው። እቺ እንደዚህ ተመተን ነው ቦታ ላይ ከስር ዘይት ትንሽ ዘይት ቀብቻለሁ እንዳይዝ ማለት ነው። ሳበጣ እዛ ትንሽ ነው የምንሰራው እንዲያያይዘው በኋላ ስንቆርሰው በትንትን ያለ እንደ ፓስታ እንዳይሆን ትንሽ እንደዚህ እንዲያያይዘው ብቻ። አሪፍ ሰርቻለሁ። ትንሽ ነው ከስር የምትቀቡት ነጭ እንዳይሆን ማለት ነው። የሰራኛው እንደዚህ ቁርስ ስናደርገው የሚያስጠላ እንዳይሆን እንደዚህ ድረስ በደንብ የሰራኛው ሲቆርሰው እንዳይደብረን ብቻ እንጂ ያው ትንሽ የምትሰሩ ከሆነ ለመቀባት ትችላላችሁ። ግን እኔ በሁለት ስላሰብኩኝ ነው ትንሽ ያደረኩት። እንደዚህ ሆነ ማለት ነው። ትንሽ ነው ያደረኩት ከስር። ይሄኛውን እናደርጋለን። ያው እንግዲህ እንደምታዩት ሙሉ ተዳርሷል፣ ሙሉ ተቀብቷል። እንከታውና ከላይ ከታችሁ ማድረግ ትችላላችሁ። ፍሪጅ ውስጥ ከታችሁት ቢያንስ ከ30 እስከ 35 ባለው ደቂቃ ውስጥ እንደዛ የምናቆየው ቲማቲሙ ቃ ብሎ በደንብ ከፓስታው ጋር እንዲያያዝልን ነው እንጂ ሁለቱም የበሰሉ ስለሆኑ ብዙም ደቂቃ አያስፈልጉም። ስለዚህ ከትቼ ይሄን ይመስላል እንግዲህ የዛሬ ቪዲዮአችን። አሪፍ ፓስታ ፍርኖ ሰርቻለሁ እና እናንተም ከወደዳችሁት ላይክ፣ ሼር አድርጉት። እንዲሁም ለማበጫኑ እንድንሰራላችሁ የምትፈልጉት ነገር ካለ ኮሜንታችን ክፍት ነው።